بسم الله الرحمن الرحيم الحمد لله وصلي وسلم على أشرف الخلق سيدنا محمد وعلى آله وصحبه وسلم تسليما كثيرا ተመልካቾቻችን ሰላሙ من الله عليكم ورحمة منه وبركاته ዛሬም ተከታታይ ፕሮግራም ነው ያለን ስለ ስደቱና ዓላማውና ሚስጥሩ እቅዱ ባለፈው እንደምታውቁት ሱረቱል መርየምን ለመዳሰስ ሱረቱል ካህፍን ለመዳሰስ ሞክረናል። ዛሬ ደግሞ ሱረቱል መርየምን እስኪንዳሰስ ለምን ነው ሱረቱ መርየምን እንዲያውቁና እንዲገነዘቡ የተደረገው ስደተኞቹ እንደምታውቁት የሚሰደዱት ወደ ክርስቲያናዊ አመለኮት የሚከተሉ ህዝቦች ነው። ሌላ ወደ ኢራን ሄዶ ብንል መጁሶች ናቸው ሂሳት የሚገዙ ወደ ሻም ብንል ሌላ ነው። ወደ መቃውቀስ እንደሆነ ቅብጢዎች ሌላ አመለካከት ያለው። ስለዚህ ለምን በትክክል ወደ ክርስትና እምነት ተከታይ አገር ክርስትና እምነት የሚከተል ንጉስ የነበረባት ዚህም ላይ አላህ Subhanahu Wa Ta'ala እንደምታውቁት በቁርአኑ ምን ይላል? ለተጅደና አሸድ الناس عداوة للذين آمنوا اليهود والذين أشركوا ማለት የመዲና ይሁዶችና ወይም የመካ ቁረይሾች ጣዖት አምላኮች ማለት ነው። ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين والرهبان وأنهم ምንድነው وأنهم لا يستكبرون እቺናት ነጥቡ። እንግዲህ ይሁዶች እኮ ስለ ነብዩ መሐመድ አናቀም ብለዋል። የሚያቃሉ በደም ያعرفونه كما يعرفون أبناءهم በትክክል እንደሚመጣ የመጨረሻው ነብይ ያቃሉ። የመካ ቁረይሾችም በቂ ማስረጃ እየመጣላቸው ነው። ማስረጃ ማለት 40 ዓመት ነብዩ ሰለላሁ ዐለይሂ ወሰለም እስከሚሞላቸው በእድሜያቸው ታማኙ እውነተኛው መሐመድ ያሉትን የሚቀበሉ ያዘዙትን የሚፈጽሙ ለሽምግልና ጠርተው የሚያሸማግሏቸው ውሳኔያቸውን በጸጋ የሚቀበሉ ያ ሁሉ ነው። ግን ያቻ 40 ዓመት ሞልቷቸው ጥሪያቸውን ፈስዳ بما تؤمر واعرض عن المشركين وانذر عشيرتك الأقربين በብሉ ይህን ጥሪ ሲመጣ ይሄ ሲጠሩና ሲያስተላልፉ ያን ጊዜ ነው ባቋማቸው እንደገና ሌላ ወንጀላ ከነብዩ ጋር ሰለላሁ ዐለይሂ ወሰለም ምንም ግንኙነት የሌለው ምንም ዓላማ የሌለው በሳቸው ጋር ያልታየ ባህሪ ያልተሰማ ያልታለመ እንደገና ነብዩ ደግሞ ወንጀል ሁኔታ ምንድነው ሁኔታው? ተከቡር ኩራት ደግሞ ታውቃላችሁ ሰይጣንን ከፈጣሪ አገልግሎት ወይም ተቀባይነት ያባረረ ኩራት ነው። በኩራት ነው እሱም ለጀሃነምና ለእንትን እንደሆነ የበቃው። ምክንያቱም የአላህን ትእዛዝ አላከብርም ብሎ ነው። እዚህም የአላህ ትእዛዝ ነው ያለው ማለት የመጨረሻውን ነብይ ልክ ያለውኝ ተቀበሉት ይምሩ ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወثيابك فطهر ወሩጀት ወማ አርሰልናከ ኢላ ካፈተን ሊናስ ሁሉ አንቀጽ በቁርአኑ በቋንቋቸው እየወረደላቸው ግን አንቀበልም ትእዛዝህን የሚለው ነገር ማለት ያላህን ትእዛዝ አንቀበልም ነው። ለዚህ ብሎ ምንድነው ሰይጣንንም ከረህመቱ አወጣው። ከረህመቱ በመውጣቱ ምን አድርገው አባረረው። በቃ ያን ጊዜ ሰይጣንን ብልህ ነው ምንድነው ፈንፍርኒ ላ የውም ይባዓቱን አለ። እዚህ ላይ ክርክሩን ስታውት በጣም ታምር ነገሩ ይሄድ አይደለም። ርሳችን ግን ከዛ ጋር የተያዘ በኩራት የተነሳ ቁረይሾችም ይሄን አቋምና ይሁዶች ይሄን ስለወሰዱ ሀበሻ የነበሩ ግን ቀሳውስታት የዚህ ባህሪ ያልነበረባቸው ስለሆነ በቀላሉ እንጂልና ተውራትንም የሚገነዘው በተለይ ነጃሽ እንደምናቀው ዓሊም ነበር በጊዜው። ይሄ ኢብኑ ኸልዱንም በሙቀድማው ጠቅሶታል። ከቀይ ባህር በስተጀርባ የነበረ ትልቁ ዓሊም ነጃሽ ይላል። ሂራቅል ቀሳውስቶችን እየላከ የሚያሰለጥነው እሱ ጋር ነበረ። ምክንያቱም ዓሊሙን ቢተውራት ወልኢንጂል ተብሎ የተመሰከረለት መሪ ነበር ነጃሽ። ከዚህ አንፃር ያንን ግንዛቤ ለዚህ ብሎ ነው ክርክሩ ሲነሳ ያው የክርክሩ መድረክ በኋላ እንመጣበታለን። ምንድነው ያላቸው ለቀሳውስቶቹና እንትሮቹ ከኢሳ በኋላ እስከ መጨረሻው ዘመን አንድ የመጨረሻው ነብይ ይመጣል የሚል አንቀጽ አለ የለም ብሎ ነበር ያስመሰከረው። ሁሉም የሰጡት መልስ አለ። ስለዚህ መሐመድ ነው። ሙሳ በግመል የሚሄድ ነብይ ይመጣል ብሎ ስለ ኢሳ እንደተናገረው ኢሳ ማነው ሙሳ በአህያ የሚሄድ ነብይ ይመጣል ብሎ እንደተናገረው ስለ ኢሳ ደግሞ በግመል የሚሄድ ነብይ ከኔ በኋላ ቲምባዲስ መሐመድ የሚለውን አንቀጽ አለ በእኛ በመምሪያችን በእንጂል ላይ የለም ሲል ሁሉም አለ ብሎ ነው ይሄ መሐመድ ነው። እንግዲህ ያውቁ ነበር ማለት ነው። ስለሚያውቁ ይሄንን የእንጂልንም የተውራትንም ይዞታ ወደዛ አካባቢ ሄደው ክርክር እንኳን ቢነሳ ግንዛቤ እንዲኖር
የሚጠብቁት ነብይ ሰለላሁ ዐለይሂ ወሰለም መሐመድ የመጨረሻው የወጣ መሆኑን የሚረዱበት። ስለዚህ የሚሄዱት እነዚህ ሰዎች ወደ የት ነው? ወደ ክርስትና እምነት ተከታይ ተውራትና ኢንጂልን ወደሚያነቡ የሚያውቁ። አንደኛ ጊዜውም ሁኔታ ቢሆን ረጅም ጊዜ አልነበረም። ተውራትም ወይም ኢንጂልም ቢሆን ብዙ የተደለሰና የተሰረዘ ሁኔታዎች አልነበረም። ኦሪጂናሉ ከሞላ ጎደል የነበረበት ጊዜ ነበር ማለት እንችላለን። ስለዚህ ወደ ኦሪጂናሉ ሲመለሱ የመጨረሻው ነብይ እንደሚሄድ ኢሳ መናገሩን የመገንዘብ ሁኔታ፣ ይሄን ነብይ የመቀበል ሁኔታ፣ መከተል ሁኔታ እድሉ በጣም ትልቅና ሰፊ ነበር ማለት እንችላለን። ከዚህ አንጻር ሱረቱ መርየም እንደምታውቁት የመርየምንና የኢሳን ታሪክ የምታወሳለች። ለዚህ ብለው ነብዩም ሰለላሁ ዐለይሂ ወሰለም ግንዛቤ በመያዝ ምክንያቱም አላህ ሱብሓነሁ ወተዓላ ያለፈውንም ታሪክ ከሰው ልጅ ከተፈጠረ እስከነበሩበት ጊዜ እሳቸውም የነበሩበት ጊዜ ከሳቸው ቀጥሎ እስከ የውመል ቂያማ የሚኖረውን ሁሉ እንዲገነዘቡ አድርጓቸዋል። ያንን ያደረጋቸው ስለነበረ የሚያልሙትም የሚናገሩት የሚያዙትም የሚሰሩትም ሁሉ ከእውቀትና ከመረዳት ጭምር ነው። ስለዚህ እነኛ ተከታዮች ነገ ሂደው በዛ ቤተ መንግስት በነጋሽ ፊት በሚቆምበት ጊዜ ምክንያቱም የቁረይሾችም እቅድ በቀላሉ የሚታለፍ አልነበረም፣ ግንዛቤ የተያዘበት ነበር። እኒህን ሰዎች ለማስመለስ ቅድመ ዝግጅት እንደሚያደርጉ ነቢዩ ሰለላሁ ዐለይሂ ወሰለም ሙሉ በሙሉ ግንዛቤ ነበራቸው ማለት እንችላለን። ለዚህ ብለው በዛች መድረክ ላይ እንዳያፍሩ በነጃሺ ቤተ መንግስት ክርክሩ በሚነሳበት ጊዜ ጥያቄ እንደሚቀርብ ስለ እምነቱ፣ ስለ ጥሪው፣ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ኢሳም ሆነ ስለ መርየም ሆነ ለጥያቄ እንደሚቀርብ ሙሉ በሙሉ ነቢዩ ሰለላሁ ዐለይሂ ወሰለም ግንዛቤ አላህ ነው የሚጠቁማቸው፣ እሳቸው አይደሉም። ስለዚህ ያመቻቸላቸው ስለሆነ ሱረት መርየምን እንደሚሸደዱ እንዲያውቁ ተደረገ። ያንን ቅድመ ዝግጅት ባያደርጉ ኑሮ እንደምታውቁት በኋላ ቁረይሾች የወሰዱትን እርምጃ በኋላ እንመጣበታለን። ቁረይሾች ያንን ዴሌጌሽን ልከው በቤተ መንግስቱ ክርክር በሚነሳበት ጊዜ ክርክሩ ፖለቲካዊ እኮ ብቻ አልነበረ፣ የእምነት ጉዳይ ነበር የተደረገው። የእምነት ጉዳይ ክርክር ነበረ በዛ መድረክ የተነሳው። ምክንያቱም እምነት ቀላል ነገር አይደለም። ከምዕራፍ ወደ ምዕራፍ የሚዛወርበት ሁኔታ አዲስ ምዕራፍ የተከፈተበት የመጨረሻው ሪሳላ የመጣበት መድረክ ነው። በዛ መድረክ ላይ ስለ መርየምና ኢሳ ያሁን እንደተጠበቀው ነጃሺ ጠየቃቸው። ምክንያቱም ከሳሹ አምር ብኑ አስም ያቀረው ያንተንም የኛንም እምነት ያንቋሽሻሉ፣ ይደፍራሉ፣ የኛንም አልተከቱ። አንደኛ ቁረይሾች እምነት የላቸውም፣ የነበራቸው ጣዖት አምልኮት ነው። 360 አምላክን ተቀበሉና አመኑ ማለት እኮ ይሄ ጥሪ ነበር፣ የቁረይሾች ጥሪ። ከዛ የኛንም አልተቀበሉም፣ ክደዋል፣ የኛንም እምነት ማለት ጣዖት አምልኮቱን። ያንተንም ክርስትና እምነትንም ክደዋል፣ አልተከተሉም። ሁለታችንም ውጭ ሆነ አዲስ እምነት አዲስ ጥሪ ነው ይዘው የመጡት በሚሉበት ጊዜና ክሱ ሲመሰረት ያን ጊዜ ነጃሺ ምንድን አለው? እስኪ ይሄ የምታደርጉት ስለ ነቢያችሁም ሆነ ስለ ጥሪያችሁም ሆነ ምን ማስረጃ አላችሁ ሲባል ጃዕፈር ኢብኑ አቢ ጣሊብ የመጀመሪያው ባለሙሉ ሱልጣን አምባሳደር በዚህ መሬት ላይ አሁን ይሄ ቫቲካን የፈጠረው ከጊዜ በኋላ የዲፕሎማቲክ መብት ልዩነት ቬና ውስጥ የተፈራረሙት ያ አይደለም። በእስልምና ታሪክ የመጀመሪያው ባለሙሉ ስልጣን አምባሳደር በነቢዩ ጊዜ ወደ ነጃሺ ቤተ መንግስት ወይም በላጠል መለኪ ተልኮ የነበረው ጃዕፈር ኢብኑ አቢ ጣሊብ ነበር፣ ባለሙሉ ስልጣን አምባሳደር። ይሄም አንዱ ታሪክ የሚያሳውሰን ነው። ለዚህም እኛ እድለኞች ነን። በዚህ ታሪክ ውስጥ በዚህ መሬት ላይ ለመጀመሪያ ጊዜ ባለሙሉ ስልጣን አምባሳደርን ያስተናገድ አገርና ንጉስ ህዝብ ነን ማለት እንችላለን። አንዱ የሚለየን ከሌላው ይሄ ነው። ምክንያቱም ለዚህ እድልም ተበቅተናል ማለት ነው። ስለዚህ ሱረቱል መርየምን ሲሸመደዱ ጥያቄው ሲቀርብ ግዴታ መመለስ ነበረባቸው። ለዚህ ብለው ተደናግጠው ነበር። በመጀመሪያ ላይ ስደተኞቹ ምን መልስ መስጠት አለብን ስለ እምነታችን ስለ ነቢያችን ሲሉ እዚህ ላይ አንድ አቋም ወሰዱ። አላሁም ሱብሓነሁ ወተዓላ ወመን የተቂላህ ይጅዐል ለሁ መኽረጃ ወየርዙቅሁ ምን ሐይሱ ላ ያሕተሲብ የሚለው አንቀጽ አለ። እንግዲህ ወመን የተቂላህ ይጅዐል ለሁ መኽረጃ፣ ነገሩ ፈተና ነው። ክስ ተመሰረተ። አገር ጥለው ነው የመጡት። ጥሪውን ይዘው ነው የመጡት። የነቢዩ ማንነት ይዘው ነው የመጡት። የቁርአን አንቀጾችን ይዘው ነው የመጡት። ጥያቄው በሚቀርብ ጊዜ ምን ማለት መዋሸት አለብን? አይ እዚህ ላይ ሁሉም ባንድ አቋም ያችን አንቀጽ ነው። ወመን የተቂላህ ይጅዐል ለሁ መኽረጃ፣ እውነትን ከመናገር አንዱ ይሄ ነው። ምክንያቱም ነቢዩም የፍትህ ሀገር የእውነት ሀገር ብለው የመሰከሩት ያ ነገር በተግባር ባይታይ ኑሮ ለአደጋ ይጋለጡ ነበር። ስለዚህ ያንን
የትክክለኛውን ስለ ኢሳና ስለ መርየም የሚያወሳውን ታሪክ መጥቀስ ነበራቸው። አወላለዱ፣ አረጋገዙ፣ እንዴት ተወለደ። ስለዚህ ያንን ቁርአን አንቀጽ ማንበብ ነበረባቸው። ሱረቱ መርየም የተጠቀሰውን። ስለዚህ ያንን በሚያነቡ ጊዜ አላህም ሱብሓነሁ ወተዓላ ምንድነው እንዲሁ ያመቻቸው ሁኔታ የነጃሺ ልብና አንደኛ ዓሊም ነው ብለናል። መሰረቱን ያውቃል። ይህ አሁን የጠቀሱትና ያሉት ከአንድ ጉድጓድ ከአንድ መስመር የሚወጣ ነው። ምንም ልዩነት የለውም። ስለ ኢሳም ያሉት ስለ መርየም ያሉት ያንን ባያንጸባርቁ ኑሮ እነኚህ ስደተኞች ተቀባይነት ይኖራቸው ነበር። መስተንግዶ በአግባቡ ይሆን ነበረ። ነጃሺ እንደ ዓሊምነቱ እንደ አዋቂነቱ እነሱን የመንከባከብ ሁኔታ ይከሰት ነበረ። የአምር ብን አስን ክስ ተቀብሎ እነሱን ሊያስረክብ ይችል ነበረ። ስለዚህ እውነትና ሐቅ ምንጊዜም ቢሆን እንደሚያሸነፍ ከዚሁ መረዳት አለብን። እውነትና ሐቅን የያዘ አላህም ከጎኑ ይቆማል ማለት ነው። እውነትና ሐቅን የያዘ አሸናፊ ይሆናል ማለት ነው። ይህ ትምህርት ነው እንግዲህ ከዛ የተገኘው ማለት እንችላለን። ስለዚህ ሱረቱ መርየምን እንዲገነዘቡ መደረጋቸው አንደኛ በዛ መድረክ እንዲያፍሩ አልተደረገም። ሁለተኛ መድረኩ እንደምታውቁት ዳዕዋ ነበር። ዳዕዋ ሲል ጃዕፈር ያቀረበው ስለ ነቢዩ ማንነት ሰለላሁ ዐለይሂ ወሰለም ስለ ጥሪያቸው ምንነትና ምንነት ከየት ወደ የት እንደተዘዋወሩ እንደተቀየሩ ያ የስደቱን ታሪክ እንግዲህ በምናወሳበት ጊዜ እንመጣበታለን። ምክንያቱም የቀረበው አንቀጽ አስተማሪ ዳዕዋ ነበር የተካሄደው በዛ መድረክ። እንደምታውቁት ነጃሺም ክርክሩ እንዳልኩት የእምነት ጉዳይ ስለነበረ ቀሳውስቶችና ካህናቶች በሙሉ እንዲሳተፉ ተደርጓል። እንዲገነዘቡና እንዲሰሙ እንዳዳምጡ ተደርጓል። አቋማቸውን እንዲሰጡበት ተደርጓል። አቋማቸውን እንዲሰጡበት የተፈለገው መጀመሪያ ማስረጃዎችን መስማት። ለዚህ ብሎ ነው አምር ብን አስ ሲያቀርብ ክሱን በጠቅላላ ውንጀላ ነበር ማለት እንችላለን። በዚህ ውንጀላ ግን አንዱ ምዕራፍ የተከፈተበት ይህም ትልቁ ድል ወንጀለኛ ሰው ልጅ ተከሶ ወንጀለኛ ሊባል አይችልም ማስረጃ እስከሚቀርብበት ድረስ። ማስረጃ ካልቀረበ ወንጀለኛ ነው ማለት። ሰውየው ሰው ገደለ ብለን እንኳ ብንወነጅለው ማስረጃው በትክክል በምስክርነት ካልተረጋገጠ የፈጸመበት ታይሙ ዝሙት እንኳ ብሰራ በምስክርነት ካልተረጋገጠ ወንጀለኛ ነው ብለን ህገ መንግስቱን ወይም መመሪያውን ተግባራዊ ማድረግ አንችልም። ይሄም ምዕራፍ የተከፈተበት ነበር ማለት እንችላለን። አምር ብን አስ ክሱን መስርቷል። በክሱ መሰረት እነኛ ሰዎች ለእርምጃ ለማባረር ለመመለስ እንደሚያቅመሉ ሙሉ ተስፋል። ምክንያቱም አምር ብን አስ የታወቀ ዳሂየተል አረብ ይባላል። እሱ በሚሳተፍበት ክርክር መድረክ ወይም ውይይት ሆነ አሸንፎ እንጂ ተሸንፎ አያውቅም። አምር ብን አስ በኪስራም የታወቀ ነው፣ በሄረቅልም የታወቀ ነው፣ በሮማውያን በአረቡ ደሴትም የታወቀ ነው። አምር ብን አስ የተሳተፈበት ክርክር መድረክ አሸንፎ እንጂ ተሸንፎ አይወጣበትም። ለዚህ ብሎ ቁረይሾችም የአንድ ዴሌጌሽን በሱ እንዲመራ ሲያደርጉ በምንም አይነት ጥርጣሬ አልነበራቸውም። አምር ብን አስ ይሸነፋልም ብለው ግንዛቤ አልነበራቸውም። ለዚህ ብለው ያ የቁርአን አንቀጽ ማወቃቸው እነኛ ስደተኞች መገንዘባቸው መረዳታቸው በቅድሚያ ለዛ መድረክ ማሸነፍ ቅድመ ዝግጅት የተደረገላቸው እድልን ለማግኘት በቂ ምክንያት ነበር የምንለው ከዚህ አንጻር ነው። ለዚህ ብሎ ነቢዩ ሰለላሁ ዐለይሂ ወሰለም እነኛ ስደተኞች እንዲሸነፉም እንዲያዝኑም እንዲበቀሏቸውም አልፈለጉም ነበር። ከዚህ መልኩ ነው እንግዲህ ይሄ ሁለተኛው ምዕራፍ እንዲሸመድዱ ነቢዩ ሰለላሁ ዐለይሂ ወሰለም ስደተኞችን በሚልኩበት ጊዜ የተሟላ ስንቅ አዘጋጅተው እንደሚያሸነፉ ሙሉ በሙሉ አላህ በሰጣቸው መመሪያ መሰረት የተገነዘቡና የተረዱ ስለነበር በተግባርም የታየው ያ ውጤት ነበር ማለት እንችላለን። ይህ መድረክ ለኛ ትልቅ ክብራችን ነው። ራሱ እነዚህ ሁለት ምዕራፎች እኛ ጋር ተነበሩ የሰው ልጅ መመሪያ እንደሆነበት የተገነዘብነው መሆኑን በዚሁ እንገነዘባለን። በሚቀጥለው ፕሮግራማችን እስከምንገናኝ እስከዛው ድረስ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።